We are here in ናሁታ ቲዩ አይሾው ስፒድ በቅርቡ ኢትዮጵያ ሊመጣ ነው። አይሾው ስፒድ በዚህ ሳምንት ኢትዮጵያ ውስጥ እንደሚመጣ እንግዲህ መረጃዎች እየወጡ ይገኛሉ። አይሾው ስፒድ አዲስ አበባ ሊገባ ጥቂት ሰዓታት ብቻ ይቀረዋል። ይህ በዓለም አቀፍ ደረጃ እጅግ ታዋቂ የሆነው ላይቭ ስትሪመር አይሾው ስፒድ ወደ ሀገራችን ወደ ኢትዮጵያ ሊመጣ መሆኑን ሁላችንም ሰምተናል። ይህ ወደ ሀገራችን መምጣቱ ሀገራዊም ግለሰባዊም እድሎችን ይዞ ይመጣል። ነገር ግን መቼ የት እንደሚከሰት አናቅም። ኦብቪየስሊ ያው አዲስ አበባ ነው ተብሎ ነው የሚገመተው። ነገር ግን የሱ ነገር እንግዲህ የሆነ ቦታ ሊጀምር ይችላል። ምንም ነገር ከሌለበት ምንም እውቅና ከሌለ ላይቭ ላይ ነው ሰዎች እያወቁ እያዩት የት ቦታ እንዳለ እየተረዱ ወደዛ የሚሄዱትና የት እንደሚጀምር ራሱ በጣም ብዙ ሰዎችን የሚያጓጓ የት ሀገር መቼ እንደሚመጣ ሁላ ማይታወቅ ነው። ይህንን ተከትሎ በጣም አጓጊ ሆኖ ሰዎች እንዲጠብቁት ያደርጋል ማለት ነው። Listen, no, every time I eat this shit on TikTok, I get judged for it, my nigga. And that shit real life fucked up, you feel me? You really eat raw meat? Yes, nigga. Come on, nigga, stop saying me. You know about injera? You know about injera? Injera. I speak. Don't try it. Oh, you really eat raw meat? Well, y'all eat raw meat in Ethiopia? All right, I'll try these. Yo, Molly, I got you. What is this? Hey, 1 out of 10. A little bit though. It's not. It's really raw meat. No, you can spit it out. It's bad. No, that's in the whole thing. It's a little too. No. እንደ ሀገር ሶሻል ሚዲያ ላይ የምንጠብቀው ነገር አይሾው ስፒድን የሚመስል አንድ ወጣት ልጅ አለ። What's good, everyone? I'm Aisha Speed in Ethiopia. Yo, guys. This message for Aisha Speed. እንግሊዘኛችን ለምትሉ ሰዎች ግን ተጠንቀቁ። So, Aisha Speed, your Africa tourist coming to start in Africa tomorrow. Yo, you Africa tourists, we waiting you in Ethiopia. Come on, waiting you now. Still, I'm waiting you now. አይሾው ስፒድ ኢትዮጵያ በማለት የተለያዩ ቪዲዮዎችን በመስራት ወደሱም ልኳል ማለት ነው። ይህም ወጣት እንግዲህ ይህንን አጋጣሚ ተጠቅሞ ራሱን የሚሸጥበት መልኩን እንግዲህ በሶሻል ሚዲያ ኢንተርናሽናል ኢንፍሉዌንስ መፍጠር የሚችልበት ራሱን ዓለም የሚያሳይበት አንድ ትልቅ አጋጣሚ ነው ብዬ ገምታለሁ ማለት ነው። ልጁም እጅግ በጣም ስትራቴጂክ መሆን አለበት። ይሄ ልጅ እንዴት መቅረብ እንዳለበት እንዴት አድርጎ ማግኘት እንዳለበት እንደው አንዳንድ ሶሻል ሚዲያ ላይ እውነት ይሁን ውሸት ባላቅም ያው አሁን ላይ ያሉት ነገሮች በጣም ብዙ ነገሩ ኤዲቲንግም ብዙ ኤአይ ችም ስላሉ አይሾው ስፒድ ቴክስት እንዳደረገለት ቴክስቱም ደግሞ ያለህን ኮንታክት አድራሻን ኤቭሪቲንግ ለቲሞቼ አስቀምጥልኝ እንዳለው ገልጿል። Bro, he texted me. He texted me. እንግዲህ ወደ አርጀንቲና በነበረው ቱር አይሾው ስፒድን የምትመስል ሴት አግኝቶ ነበር። እሷም ቀድማ እንዳሳወቀችው አይነት ነገር ነው። ቪዲዮውን እንደምታዩት በጣም ደስተኛ ነበር። በጣም እንግዲህ አርጀንቲና በነበረው ቱር በጣም ብዙ ሰዎች እችን ልጅ አውቀዋታል ማለት ነው። የራሷም የሶሻል ሚዲያ በጣም አድርጓል። ኢንተርናሽናሊም በዓለም አቀፍ እውቅና ሁሉ አግኝታለች ማለት ነው። በዛ ሞመንት ግን ብዙ ረጅም ጊዜ መቆየት አልቻለችም። እች ልጅ የተወሰነ ለየት ያለ እሱም የማያስደስተውን ነገር አድርጋለች። እች ልጅ ረጅም ጊዜ አልቆየችም ማለት ነው። ምንድን ያደረገችው እሱ በልደቱ ቀን ወደ አርጀንቲና የመጣው እና የዛኔ ስጦታ ይዛለት መጣች። ያ ስጦታ ምን ቢሆን ጥሩ ነው? አሻንጉሊት ነው። ነገር ግን አሻንጉሊት ብቻ ሳይሆን ያ አሻንጉሊት የለበሰው ልብስ አይሾው ስፒድ በጣም የሚጠላው የሜሲ ልብስ የለበሰ አሻንጉሊት ነበር። እጅግ በጣም በመናደድ ኢሚዲየትሊ ረጅም ጊዜም ከሷ ጋር አልቆየም ማለት ነው። ይህ ልጅም ከዚህ ልጅ ትምህርት በመውሰድ እንግዲህ እሱ የሚወዳቸውን ነገሮች በማድረግ ትኩረቱን በመሳብ እሱ ጋር የተወሰነ ጥሩ ጊዜዎችን በማሳለፍ የራሱን ስም የሀገርን ስም መገንባት የሚችልበት ትልቅ አጋጣሚ ነው። ልጁ እጅግ በጣም ከአይሾው ስፒድ ጋር በጣም ይመሳሰላል። አይሾው ስፒድም እሱን ያየው ይመስለኛል። አንድ ቪዲዮ ልኮለት በዛም ቪዲዮ ሪያክት አድርጎበታል። I met your twin from Ethiopia. Oh hell no! What the twin doing? Aouda.
እንግዲህ ባለፈው አመት ወደ ተለያዩ ዓለማችን ክፍሎች ሄዷል። ወደ ቻይና ያደረገው ቱር በጣም ዓለማችን ላይ መነጋገሪያ ሆኗል። ቻይናንም ብዙ ዲፕሊ እንዲህ የማናቃትን ቻይና ውስጧን ሁሉ እየገባ በደንብ ለዓለም ያሳየ ቪዲዮዎች ነበሩ። ይህንን ተከትሎ የቻይና መንግስት ራሱ በጣም አፕሪሼት አድርጎታል። ለምን በአሜሪካና በቻይና መካከል ያለውን የፖለቲካ ውጥረት፣ በመሪዎች መካከል ያለውን፣ በሀገራቱ መካከል ያለውን የተራራቀ ነገር በማፍረስ እንደዚህ ያለውን ፍሬንድሺፕ የሚያጠናክር ነው፣ መልካም ጅማሮ ነው በሚል ጥሩ ምላሽ ወይም ደግሞ ጥሩ አቀባበል አድርገውለታል። በዚህም ሀገራቸውን ያላትን ገጽታ፣ ባህላዊ፣ ታሪካዊ ቅርሶቿን አሁን ያለችበትን የቴክኖሎጂ ደረጃ ሁላ ማሳየት ችላለች ማለት ነው። ስለዚህ እንደዚህ አይነት ዓለም አቀፍ እይታ፣ ዓለም አቀፍ ትኩረት ያላቸው ሰዎች ወደ ሀገራችን መምጣታቸው ሀገራችን ላይ የነበረውን ገጽታ ለመለወጥ ይረዳናል ማለት ነው። Where are you from? Ethiopia? That's Somalia, right? No. Somalia is different country. Ethiopia. I said the picture. Ethiopia? What language I speak over there? Amharic. I'm Arabic? Amharic. Amharic. I don't know about that. Denana. Denana. This means how are you? Denana. A woman. Denanish. Denanish. And Wodishallo. In no show. ሀገራችን የምትታወቀው በጦርነት ነው። እንደዚህ አይነት ነገሮች ደግሞ ወደ ሀገራችን በሚመጡበት ጊዜ ይህንን ገጽታችንን አሁን የምናሻሽልበት፣ ይህንን ወጣት ብዙ ወጣቱ ጀነሬሽን በጣም ያንጉ በጣም ይከታተለዋልና ለአዲሱ ጀነሬሽን መልካም ነገሮችን ማሳየት እጅግ መልካም ነውና ለሀገራችንም ጥሩ አጋጣሚ ነው። ግለሰባዊ ጥቅሞች ደግሞ በጣም ብዙ ወጣቶች ታለንት ያላቸው እንግዲህ እድላቸውን ሊጠቀሙ ይገባል። እሱ በሚያልፍባቸው እሱ በሚሄድባቸው አካባቢ እንደምንም እድሉን ካገኙ ያላቸውን ተስጦ ያላቸውን ነገር ለዓለም መሸጥ ይችላሉ ማለት ነው። በጣም ቴክኒካል መሆን አለባቸው። ያው ልጁ ትንሽ ለየት ያለ ባህሪ ያለው ከኢትዮጵያ ማንነት ከኢትዮጵያ ባህል ወጣ ያለ ማንነት ያለው ልጅ ነው። እንደኛ የሆነ ኢትዮጵያ ላይ እንዳለው ስርዓት፣ ወግ፣ ባህል ምናምን የሚባል ነገሮችን እሱ ብዙም ደንታ የለውም። ትንሽ ወጣ ያለ ባህሪ የሚያሳይ ነው። ይሄም ባህሪው ነው በዓለም በብዙ ሰዎች ትኩረት እንዲያገኝ ያደረገውና እሱም ሆን ብሎ እነዚህን ደስ የማይሉ ድርጊቶችን ወይም ደግሞ ኦድ የሆኑ ድርጊቶችን ሲያደርግ ይስተዋላል። እንግዲህ ሀገራችን ላይ እንደዚህ አይነት ድርጊቶች ሲያደርግ ትንሽ ለየት ያሉ ሪአክሽኖች፣ ለየት ያሉ ነገሮች ሊፈጠሩ ይችላል ተብሎ ይጠበቃል። ሌላኛው ደግሞ እንግዲህ መቼ የት ቦታ እንደሚከሰት እንግዲህ እንቆቅልሽ ነው። ከጠቀሳቸው የአፍሪካ ሀገራት አንጎላና ሳውዝ አፍሪካ ላይ እንግዲህ ሄዷል። ኢትዮጵያ መቼ እንደሚመጣ አይታወቅም። ነገር ግን ብዙ ሰዎች በኮመንት ኢትዮጵያ በሚሉበት ጊዜ በቅርቡ እንደሚመጣ አሳውቋል ማለት ነው። እሱም አክቹዋል ነገሮችን አይናገርም። ለምን ሰዎች እንግዲህ ሰርፕራይዝ ሆኖ በጉጉት እንዲጠብቁት ስለሚፈልግ ያው አንዱ ቴክኒክ ነው ማለት ነው። እንግዲህ አገራችን ላይ የት መቼ እንደሚመጣ እኛም ጓጉተን እንጠብቃለን። በጉዞው ላይ ምን አይነት አስቂኝ ገጠመኞችን፣ ምን አይነት አስገራሚ ገጠመኞችን ካሉ ለእናንተ ለቤተሰቦቻችን ይዘንላችሁ እንመጣለን። ጠብቁን። ሰብስክራይብ በማድረግ ቤተሰብ ይሁኑ። ናሁታ ቲዩ